ዛምቢያውያን በአሰቃቂ የሕፃናት መደፈር ሪፖርቶች አደባባይ ወጡ። በዛምቢያ ዋና መዲና ሉሳካ በቅርብ በተሰሙ ተደጋጋሚ የሕፃናት መደፈር ሪፖርቶች ምክንያት የአደባባይ የተቃውሞ ሰልፍ ተካሂዷል። ባለፉት 2 ወራት ዛምቢያውያን ሞትንም ባስከተሉ በበርካታ የሕፃናት መደፈር ሪፖርቶች ደንግጠዋል። በጣም ዘግናኝ ከሆኑ ሪፖርቶች መካከል ለካንሰር ሕክምና ሆስፒታል የተኛችውን የ7 ዓመት ልጁን የደፈረ አባት ይገኝበታል። የ5 ዓመት ልጅ በ4 ወንዶች በቡድን መደፈርን ጨምሮ የ6 ዓመት ልጁን በመድፈር የብልት ኪንታሮትና የአባላዘር በሽታ ያስያዘ አባት ታስሯል። የዛምቢያ ፍትሕ ሚኒስተር ፕሪንሰስ ካሱኑዙሉ መድፈርን ለመከላከል እና ሕፃናትን ከጥቃት ለመጠበቅ የደፋሪዎች ብልትን መቁረጥ የመሰለ ከመጠን በላይ እርምጃ እንዲወሰድ ጥሪ አቅርበዋል። እንደ አገር ከዚህ በታች መውረድ እንችላለን? እንደ ማኅበረሰብ ከዚህ በታች ምን ያህል ዝቅ እንላለን? እየሆነ ያለው ያሳምማል። አሁን ከሕግ በላይ ነው። ሞራላችን ለምን እንደዘቀጠ ዛምቢያውያን መመርመር የእናንተ ፋንታ ነው ብለዋል ለአገሪቱ እንደራሴዎች። ሪፖርቶቹን ተከትሎ ሐሙስ ዕለት የሲቪል ማኅበረሰብ ድርጅቶች፣ ሙዚቀኞች እና ግለሰቦች የተቃውሞ ሰልፍ በማድረግ መንግሥት የሕፃናት ደፋሪዎች ላይ ከባድ ቅጣትን የሚጥሉ ሕጎችን እንዲወጣ ጠይቀዋል። ለምክትል ፕሬዝዳንት ሙታላ ናሉማንጎ በደረሰ የፊርማ ስብስብ በሕፃናት መድፈር የተጠረጠሩ ሰዎች ዋስትና እንዲከለከሉ የሕግ ለውጥ እንዲደረግም ጠይቀዋል። ምክትል ፕሬዝዳንቱ ጉዳዩ ሁሉንም የዛምቢያ ዜጋ የሚያሳስብ በመሆኑ አቋም መያዝ አለበት ሲሉ ምላሽ ሰጥተዋል። በተቃውሞ ሰልፉ የተሳተፈች ሙዚቀኛ ኩ ለልጆቻችን ደህንነት ያለው ከባቢ ልንፈጥር ይገባል ስትል ለቢቢሲ ተናግራለች። ሲስታዲ በሚል ስም የምትታወቀው ሙዚቀኛ ሕፃናት ደፋሪዎች ብልታቸው ሊቆረጥ ይገባል ያለችም ሲሆን ይህም ለሕፃናት ደህንነት ሲባል እና ከወንድነት ክብራቸው መግፈፍ ያስፈልጋል ምክንያቱም አይገባቸውምና ብላለች። በ2024 3 ወራት ብቻ በዛምቢያ ከሕፃናት ጾታዊ ጥቃት ጋር የተያያዙ ከ10,000 የሚበልጡ ሪፖርቶች ተመዝግበዋል። የአገሪቱ ብሔራዊ ብሮድካስቲንግ ኮርፖሬሽን እንደዘገበው አብዛኞቹ ሪፖርቶች በዋና ከተማው ሉሳካ ተመዝግበዋል።